Durasina nupe Bekakon kabdo Yonda tabe kufe Siko fala garu ወደ እርሱ እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀን አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውን ባላፍር ይቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ። ተመልከቱ፣ ስለ ጭንጨቃዋ ማለት ነው። እፈርድላታለሁ። ከዛ ጌታ እንዲህ አለ። ጌታም አለ አመፀኛ ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮህ ለሚታገሳቸው ምርጦች አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን? ይሄ አጠያቂ ጉዳይ ነው። እግዚአብሔር ሲመጣ እውነት ሲመጣ እምነት በምድር ላይ ይገኛል። እሱን እንግዲህ እሱ መድኃኒዓለም ይወቀው። ግን ጌታ ያስተማረውን ስሙ። ሳይታክቱ ስለ መጸለይ ዘወትር መጸለይ እንደሚገባ ምሳሌ መስሎ አንዲት ሴት ትሄዳለች ወደ ዳኝ። ፍረድልኝ 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 ትለዋለች። ሊፈርድላት በፍጹም ፈቃደኛ አይደለም። እሷ ግን አልፈረደም ብላ ቤቷ አልተቀመጠችም። ሁልጊዜ እየመጣች ጨቀጭቀዋለች። ስለዚህ ምን አለ? እግዚአብሔርን አለ አልፈራም አለ፣ ሰውንም አላፍርም። ምንም እግዚአብሔርን ባልፈራው አለ፣ ምንም ሰውን ባላፍር እየመጣች ከምታደክመኝ አለ ልፍረድላት ልፍረድላት ብሎ ፈረድላት። ጌታ ምን አለ? እንግዲህ አለ ዘወትር እናንተ ሁልጊዜ የምታመሰግኑት እግዚአብሔር እንዴት አይፈርድላችሁም? የታገሳችሁ አባታችሁ ፈጣሪያችሁ መጋቢያችሁ ባሪያው በአምሳሉ የፈጠራችሁ እንዴት አይፈርድላችሁ? እንዴት ትጠራጠሩታላችሁ? ለዓለማዊ ለስጋዊ ነገር ታክታችሁ እንደምታደርጉ ለነፍሳችሁም እንዲሁ አድርጉ። ሰው እኮ የመሬት ካርታ አልተሰጠኝም ብሎ 15 እና 20 ዓመት መዘጋጃ ቤት ይመላለሳል ሳያቋርጥ። ከንቲባ በተቀያየረ ቁጥር፣ የቀበሌ ሊቀመንበር በተቀያየረ ቁጥር ይመላለሳል። ስንት ዓመት ሲባል 10 ዓመቴ፣ ስንት ዓመት ነው 20 ዓመቴ፣ ምን ሲመላለስ አስቡት። አንድ መንግስት አልፎ ሌላ መንግስት እስኪ ተለውጦም ይመላለሳል። በምድር ላይ ለኮንትራት ለሚኖርባት መሬት የካርታ ይዞታ አላገኘውም ብሎ ማለት ነው። ነገ ጥሎት ለሚሄደው መሬት እንደ እውነት ስንነጋገር ለነፍሳችን የሚጠቅም ለሰማያዊ ቤታችን ስለሚሆን ጉዳይ እንደዚህ ግን ጽናት ይኖረን ይሆን? እንደዚህ እንበረታ ይሆን? ይሄ ለእያንዳንዳችን ጥያቄ ነው። የሰማዩን ካርታ ለማዘጋጀት የሰማዩን ቪዛ ለመያዝ ቅድስናን ለመያዝ ንጽህናን ለመያዝ እንደዚህም ታክታለን ማለት እንደዚህ በደንብ አድርገን እንጸናለን። ስለዚህ የብዙዎቻችን ድክመት ምንድን ነው? ሳይታክቱ የመጸለይ ችግር ስላለብን ሳንታክት ባለመሰልቸት መጸለይ ያለብን። 8ኛ ስንጸልይ በነገር ሁሉ መጸለይ አለብን። በነገር ሁሉ መጸለይ ያ ማለት ስለ ሁሉ ነገር መጸለይ ማለት ነው። እዚህ በፊልጵስዩስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ነግሮናል። ለዚህም ነው ቤተክርስቲያናችን በእንተ ቅድሳት የሚል በዚህ በስርዓተ ቅዳሴ ላይ ጸሎት አለ። በእንተ ቅድሳት አንድ ስለምታደርግ ስጋውና ደሙን እግዚአብሔር በይቅርታው አንድ ያደረገን ዘንድ ሰላምን እንማልዳለን እያለች የምትጸልየው ጸሎት አለ። በዛ ጸሎት ውስጥ የማይካተት ነገር የለም። እንግዲህ ስለ አንድነት ነው፣ ከአንድነት ነው የምትጀምረው። አንድ አድርገን ነው። አንድነት ከሌለ ከባድ ነው። መለያየት የሚያመጣውን ነገር እያየን ነው። አንድነት ወሳኝ ነው። ህብረት ወሳኝ ነው። ኃይልም ነው አንድነት። አንድ ስለምታደርግ ስጋውና ደሙን እግዚአብሔር በይቅርታው አንድ ያደረገን ዘንድ ሰላምን እንማልዳለን። የእርሱን ሃይማኖት በንጽህና እንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። ስለ ሃይማኖታችን እንማልዳለን። ከዛ በኋላ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣
ስለ ቅዱሳን ሰማዕታት እንማልዳለን ትልና ከዛ በኋላ ስለ ፓትርያርካችን፣ ስለ ኤጲስቆጶሳት፣ ስለ ቀሳውስት፣ ስለ ዲያቆናት፣ ስለ አንባቢዎች፣ ስለ መዘምራን ትጸልያለች። ከዛ በተዋረድ ደግሞ ስለ ንዑሰ ክርስቲያን የክርስትና ጥምቀት ስላልተፈጸመላቸው ሀብተ ወልድ ስመ ክርስትና ስላላገኙ ሰዎች ትጸልያለች። እንዲያገኙ ሀብተ ወልድ ስመ ክርስትና ስለ ሁሉ መጸለይ እንደሚገባ ግን የተማረችው ደግሞ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ነው የተማረችው። ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ለሚገኙ ክርስቲያኖች በላከው መልእክት ላይ ያለውን እንመለከታለን። ፊልጵስዩስ ምዕራፍ 4 ቁጥር 6 እናየዋለን። እንግዲህ ተፈጥፍጣችኋል። የት እንደሄዳችሁ እግዚአብሔር ይወቅላችሁ። ከተረፋችሁም እንኳን ተረፋችሁ። እሺ ኔቱ ምናልባት ሊሆን ይችላል። ይሰማችኋል? የኔ መልካም፣ የኔ የተሰማችሁ ነው። እንግዲህ ቀጥሉ። በዚህም ቀጥልና እንትላለን። እሺ ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ለሚገኙ ክርስቲያኖች ምዕራፍ 4 ቁጥር 6 ላይ ከ4 ጀምሮ እንደዚህ እያለ ይመክራቸዋል። ቤተክርስቲያን ስለ ሁሉ የምትጸልየው የመጽሐፍ ቅዱስ ትእዛዝ ስለሆነ ነው። መጽሐፍ ቅዱስ ስለሚያዝ ነው። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው ይላል። በነገራችን ላይ ጌታ ቅርብ ነው። አሁን እግዚአብሔር ሩቅ አድርገን የምናየው ሰዎች ቶሎ ወደ ተስፋ ወደ መቁረጥ እንገባለን። እግዚአብሔር ግን የሩቅ አምላክ አይደለም። እንደተናገረውም እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል። የቅርብ አምላክ ነው አምላካችን እግዚአብሔር። ጆሮቹ ለጸሎታችን ተከፍተዋል። አይኖቹ እኛን ነው የሚያዩት። አይኑን ከኛ ላይ አያነሳም እግዚአብሔር፣ አያነሳም እግዚአብሔር። የእግዚአብሔር ጥበቃ የሚገርም ነው። አሁን መንፈስ ቅዱስ በርግብ አምሳል ወረደ እንላለን አለ። በዚህ በጥምቀት ሰሞን ርግብ እኮ በጣም የምታስተምረን ነገር አለ። ርግብ በጣም የምታስተምረን ነገር አለ። መንፈስ ቅዱስ ከኛ ሕይወት በምንም ተአምር እንደማይርቅ ርግብ ታስተምረናለች። ርግብ ቤቷን የምትሰራው ዛፍ ላይ ነው፣ ወይም ደግሞ ግራር ነገር ላይ ነው። ቤቷን ከሰራች በኋላ እንቁላሎቿን በዛ ትጥላለች፣ ትፈለፍላለች። ርግብ ፈተናዋ ምንድን ነው? ህፃናት ናቸው። ሲጫወቱ ድንጋይ ወርውረው ጫጩቶቿን ይገሉባታል፣ እንቁላሎቿን ያፈርጡባታል። ያቺ ርግብ እንቁላሎቼን ሰበሩብኝ፣ ጫጩቶቼን ገደሉብኝ ብላ ከጎጆዋ አትርቅም። ርግብ ዞራ ተመልሳ ወደ ጎጆዋ ትመጣለች። ያቺ ርግብ ከጎጆዋ ፈጽማ የምትርቀው መቼ ነው? ጎጆዋን ያፈረሱባት ቀን ነው። እነዛ ህፃናት የሚጫወቱት እንቁላሏን ከጎጆዋ ውስጥ አውጥተው ቢሰብሩባት እንቁላሌን ሰብረውብኛል ብላ ከዚህ አካባቢ ልራቅ አትልም። ጫጩቶቼን ገለውብኛል ብላም አትርቅም። ቤቷን ካፈረሷት ግን ምን አለኝ ብላ ተመጣለች። በቃ ሌላ ቦታ ምናልባት ቤቷን ትሰራለች። መንፈስ ቅዱስ በርግብ አምሳል የተመሰለው ለዚህ ነው። መንፈስ ቅዱስ በደሉ፣ ኃጢአት ሰሩ፣ አሳዘኑኝ ብሎ ከኛ ህይወት የሚርቅ አምላክ አይደለም። እግዚአብሔር መንፈስ ቅዱስ ከኛ ህይወት የሚርቀው ፈጽመን የካድነው ቀን ነው። አንተ አልፈጠርከኝም፣ ፈጣሪም አይደለህም፣ ገዢም የምታኖረኝም መጋቤም አንተ አይደለም ብለን ከካድነው ይርቀናል እንጂ ኃጢአት ሰራችሁ ብሎማ አይርቀንም። እሱ ከራቀንማ አለቀልን። ወደ ንስሐስ እንዴት እንመለሳለን? በድለን እኮ የምንጸጸተው እኮ እግዚአብሔር መንፈስ ቅዱስ ከኛ ጋር እኮ ስላለ ነው። ህሊናችን ብቻ ስላለን እኮ አይደለም። መንፈስ ቅዱስ እያጽናና እያረጋጋ ክፉውን ከመልካም መልካሙን ከክፉ እንድንለይ እያደረገ ወደ ራሱ እቅፍ ይመራናል ወይም ይጠራናል ማለት ነው። ስለዚህ መካድ የለብንም። ካልካድነው እግዚአብሔር ሩቅ አይደለም።
ስለዚህ ሁል ጊዜ በጌታ ደስ ይበላችሁ፣ ገርነታችሁ ለሰው ሊታወቅ ጌታ ቅርብ ነው የሚለው የታመነ ጌታ ቅርብ ነው። የወደቁትን ለማንሳት ጌታ ቅርብ ነው። የረከሱትን ለመቀደስ ጌታ ቅርብ ነው። የተበላሸውን ሊያስተካክል ጌታ ቅርብ ነው። የመረረውን ሊያጣፍጥ ጌታ ቅርብ ነው። ለሰይጣንማ ቦታ እንዳሰጡት እግዚአብሔር ርቆኛል ብላችሁ ጠባቂያችሁ እናንተ ጋር እንደሌለ ከተሰማችሁማ የዲያብሎስ መጫወቻ ነው የምትሆኑ። ምን ሆነ? እግዚአብሔር ከኔ ጋር ነው፣ በወድቅ ያነሳኛል፣ ብሰበር ይጠግነኛል፣ ብሞት ያስነሳኛል፣ ብራብ ያበላኛል፣ ብጠማ ያጠጣኛል። እግዚአብሔር ከኔ ጋር ነው፣ ኃይሌ ነው፣ ጉልበቴ ነው፣ በለመለመ መስክ የሚያሰማራኝ ነው፣ በረፍት ውኃ ዘንድ የሚመራኝ ነው። ይሄ አይነት ጽናት ያስፈልጋል። ጌታ ቅርብ ነው በነገር ሁሉ ነው የሚለው። ስለ ሁሉ መጸለይ አይደል ያልነው? በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመናችሁን አስታውቁ። ከክርስቲያኖች የሚጠበቀው መጨነቅ ሳይሆን መጠየቅ፣ መለመን ነው። ጭንቀት ወደ በሽታ፣ ጭንቀት ወደ ተስፋ መቁረጥ፣ ጭንቀት ወደ ብዙ ነገር ይመራል። ስለዚህ ጌታ ምን አለ? በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ፣ በአንዳች አትጨነቁ። ከክርስቲያኖች ሕይወት ጭንቀት መዋት አለበት ማለት ነው። ከክርስቲያኖች ሕይወት ጭንቀት መዋት አለበት። መጠየቅ መለመን ግን ለምኑ፣ ጠይቁ፣ አንኳኩ፣ እሹ ተብለናል እና ያንን መፈጸም ያስፈልጋል እና ስለዚህ በጸሎታችን በነገር ሁሉ መጸለይ እንደሚገባን መጽሐፍ ቅዱስ ያዛልና ስለ ጤናችንም ይሁን ስለምንም ይሁን በአጠቃላይ ስላለው ነገር ሁሉ ጸሎት ማድረግ ያስፈልጋል። በዘጠነኛ ደረጃ ስለ ሰው ሁሉ መጸለይ። ስለ ሰው ሁሉ ለኃጢአተኛውም፣ ለጻድቁም፣ ለክፉም፣ ለደጉም፣ ለሩቁም ለቅርቡም ለሰው ሁሉ መጸለይ፣ ለነገስታቱ መጸለይ፣ ለሃይማኖት መሪዎች መጸለይ፣ ለምዕመናን መጸለይ፣ ለቤተሰብ መጸለይ፣ ለጓደኛ መጸለይ ማለት ነው። ለወንድም ለእህት መጸለይ፣ ለሰው ሁሉ ሰው የሚለው ሁሉ ያከታል። ለዚህ ነው በቤተክርስቲያን ውስጥ አሁን ስለ ነገስታት ይጸለያል። ስለ ነገስታቱ ዱረሲናኑፌ ቤከኮን ቀብዶ ዮንዳዳቤ ኩፌ ሲቆፈላ ገሩ